ቆየነን ስሙት አንዴ። አንቺ እንኳን ቦታሽም ስላሉና አታውቀውም፣ ችግር የለውም። ኤኒዌይስ እሱን ላሳየ እስቲ። ከዛ በኋላ the right wings of fly የቀኝ ክንፏን ማለት ነው የዝንቧን በመጠቀም የትኛዋን ዝንብ ሙስካ ዶሜስቲካ ሳይንቲፊክ ኔም ነው as neutralizations of drinking contaminated by microbes the data which obtained for 48 hour incubation shows zero ምንም ነገር የለም። if the result they cannot be analyzed with SPSS ይሄ የጥናታዊ ጽሁፉ ደንብ ነው። SPSS ማለት ምን ይዋጠ ዛሬ ምን ይዋጠ ምን ያህል ጊዜ ነው ያንተን ማህይምነት እየቀረፍኩኝ ምኖረው። ስለዚህ ኤቢሲ ከኤቢሲ ውጣ እስቲ እባክህ። ትልቁ ነገር እንግዲህ ያው አላዋቂነት ነው። ያው ሁሉንም በማስረጃ ሳይቻለው አላሁ አክበር አትሉም እንዴ? እኔ መሰለ ግኝት አስደምጧችሁ። ወይኔ በቃ እስልምና እኮ ከሳይንስ ጋር ሃንድ ቱ ሃንድ ነው የሚሄደው። በፈጣሪ ስም ይህን የመሰለ ሃይማኖት ቃሉን ተውና፣ ዝንብ በሽታ አታስተላልፍም። ቆሻሻ ላይ አርፋ ምግብ ላይ ወይም መጠጥ ላይ ስታርፍ ባክቴሪያ አታመጣም። ከሰው ወደ ሰው በሽታ አታስተላልፍም የሚል እናት ወለደችው ጀግና ኡስታዚውን፣ ሼኪውን፣ ዶክተሪውን ስፔሻሊ ዶክተሮች፣ የሙስሊም ዶክተሮች ከኔ ጋር ዲቤት ማድረግ ከፈለጋችሁ ፎርማል የሆነ ሌሎች ዶክተሮች ዳኝነት አስቀምጠን እስከ 1 ሚሊዮን ብር አስይዛችሁ ከኔ ጋር ዲቤት ማድረግ ከቻላችሁ አም ሬዲ ዝግጁ ነኝ። የተለያዩ የዓለም ጤና ድርጅትን ጨምሮ የኢትዮጵያ ጤና ድርጅትም በዝንብ ላይ የሰራቸው ብዙ ሪሰርቾች አሉ፣ ብዙ መረጃዎች አሉ። እነሱን እናቀርባለን። የኛው ልጅ እንዳቀረበው የጎግል እውቀት ሳይሆን ማለት ነው። የዚህኛውን ልጅ ኬት እንዳቀረበው ምን እንደሆነ እሱ መጨረሻ ላይ ያሳያችኋለሁ። ስለዚህ ማንኛውም ሰው ዝግጁ የሆነ ስፔሻሊ ዶክተሮች የሙስሊም ዶክተር ሆናችሁ እንደገና ደግሞ ኡስታዝ ሆናችሁ ዝንብ በሽታ አታስተላልፍም፣ በአንድ ክንፏ መድኃኒት ይዛለች፣ በአንድ ክንፏ ነው በሽታ ያዘችው የሚል ጥናታዊ ጽሑፍም ይሁን የዓለም ጤና ድርጅት ያጸደቀውም ይሁን የኢትዮጵያ ሄልዝ ሚኒስተር ያጸደቀውም ይሁን መረጃ ታመጣላችሁ። እኔ መረጃ አመጣለሁ። የኢትዮጵያ ሄልዝ ሚኒስተር በዝንብ ላይ የሰራቸውን 1-3ቱን አይቻችኋለሁ። እናንተም ታመጣላችሁ። እኔ ያላየዋቸውን እናንተ ደግሞ በእናንተ ጎን ያሉትን ማለት ነው። ዝንብ መድኃኒት እንዳላት ማለት ነው። ስለዚህ እስከ 1 ሚሊዮን ብር አስይዤ ፌስ ቱ ፌስ እወያያችኋለሁ። ወንድ የሆነ ይቅጠመኝ። ዳኛ እዚሁ በቲክቶክ ላይ ያለ ሰው ዶክተሮች ይመርጣል። ታዋቂ ዶክተር የሆኑ ለገንዘብ ወይንም ለእኔም ለእናንተም የማያዳሉ እስከ 3 ዳኛ መምረጥ ይቻላል። ነብያችሁን አስተምረውን ወይን እንቀብረዋለን ወይን እኔን ታዋርዱኛላችሁ። ወንድ የሆነ በዚህ ላይ ዲቤት ሊያደርገኝ ፈቃደኛ ከሆነ አም ሬዲ። የልጁን ቅጥፈቶች ላሳያችሁ ከጎግል እንዴት እንዳመጣችሁ መረጃዎችን። ዘ ራይት ዊንግ ኦፍ ፍላይ ሚል ሰርች ያደረገ ናቹራል ኢንስቲትዩሽን ኦፍ ሄልዝ ላይ ገባ። ከዛ ይህን ዌብሳይት አገኘ። ዘ ራይት ዊንግ ኦፍ ፍላይ ሙስካ ዶሜስቲካ ማለት ሳይንቲፊክ ኔሟ ነው። አስ ኒውትራላይዜሽን ኦፍ ድሪንክስ ኮንታሚኔትድ ባይ ማይክሮብ ይላል። ፍሪ አርቲክል ነው በነገራችን ላይ። ይህንም ፍሪ አርቲክል እንደ ሪሰርች ያቀረበው ማለት ነው። ከዛ እዚህ ጋር ያሉ ነገሮችን ሰዓት ስለማይበቃኝ አጭጠር አድርጌ ላሳያችሁ። አንድ ሪሰርች ሳይንቲፊክ ነው ለመባል በ100 ጊዜ በትንሹ ሙከራ ሊደረግበት ይገባል። ይህንኛው ግን ስንት ጊዜ መሰላችሁ ሙከራ የተደረገበት? 2 ሪፒቴሽን 2 ጊዜ ነው የተሞከረው። አንድ መረጃ እውነት ለመሆን ወይንም ሳይንቲፊክ ለመሆን በWHO ራሱ መጽደቅ አለበት መድኃኒት ነው ለመባል። ኢቭን በብዙ ቀናት ውስጥ ሙከራ መደረግ አለበት። ይሄ ነገር ግን ለስንት ቀን ነው ሙከራ የተደረገው ብላችሁ ስትሉ ከ12 ሰዓት እስከ 48 ሰዓት ባለው ውስጥ ኦልሞስት 2 ቀን ባልበለጠ የጥናት ውጤት ነው። በ2 ቀን ውስጥ የተጠናን የተወሰኑ አካላት ያጠኑትን እንደ ሳይንቲፊክ መረጃ ዞት መጣ ማለት ነው። ከምንም በላይ በጣም ያሳቀኝ ማለት ነው 0 ሪዛልት ያሳያል አለ። እዚች ጋር ያለችዋን ብቻ ቆርጦ አንብቦ ማለት ነው 0 ሪዛልት አለ። ያላነበበው ነገር ግን አለ። ምን ሚልን ዛት ካንኖት ቢ አናላይዝድ ዊዝ SPSS ይላል። ምንድን ነው SPSS አለ? ማንኛውም ሪሰርች ሲሰራ ሚባል ነው አለ። ኖ አይደለም። SPSS ማለት ምን እንደሆነ አታውቅም ማለት ነው። ስታቲካል ፓኬጅ ፎር ዘ ሶሻል ሳይንስ ማለት ነው።
ምንድን ነው ስታቲካል ፓኬጅ ፎር ዘ ሶሻል ሳይንስ ማለት? ብዙ ጥናታዊ እንትኖች ሳይንቲፊክ የሆኑ ነገሮች አናላይዝድ የሚሆኑበት ነው። ይሄ ግን አናላይዝድ ይሆንበታል ብሏል ወይ? ዛት ካኖት ቢ ናለይም እንዴ ብሮ? ካን ቢ አይደለም እኮ የሚለው ዛት ካኖት ቢ አናላይዝድ ዊዝ ኤስፒኤስኤስ። በኤስቢኤስኤስ አናላይዝ አይሆንም ማለህ እኮ። ኤስፒኤስ አናላይዝ ያላደረገው መረጃ ዘመተ ነው። ልክ እንደ ሳይንቲፊክ መረጃ የምታክለዋን ደግሞ ጽሑፏን ይዋት ይውላችሁ፣ አንድ ወረቀት እንኳን ማትሞላ ማለት ነው። ማን የሰራው የሚለውን ደግሞ ላሳያችሁ። የሰራው መረጃውን እነ ፋጢማ ናቸው። እነ ፋጢማ ደግሞ ምን ሊሰሩ እንደሚችሉ ግልጽ ነው። ሌላ ደግሞ መረጃ ልስጣችሁ። የት ዩኒቨርሲቲ ነው የተሰራው? ዳሩሰላም ጎንደር ዩኒቨርሲቲ የት ነው የሚገኘው ብላችሁ ይህንን ትሉ ይሆናል። ይህንን ዩኒቨርሲቲ በጎግል ማፕ ላይ ሰርች አድርጉት። የት ነው የሚገኘው? ይኸው ኢንዶኔዥያ ውስጥ። ኢንዶኔዥያ እና ይሄ ምን አገናኘው ትሉ ይሆናል። እሱን እመለስበታለሁ። ቅድሚያ ግን የሆነ ሌላም ላሳያችሁ ከኢንዶኔዥያ ጋር የሚያያዝ ማለት ነው። ይሄ ሪሰርች ሲሰራ ይሁት። ይሄ ሪሰርች የተሰራበት የተወሰዱት እንትኖች አሉ፣ ዳታዎች ኬት እንደተወሰዱ ማለት ነው። የተወሰዱት ሙሉ ከሙስሊም ዩኒቨርሲቲዎች ነው። ኢንዶኔሽያ ነው አይደል? እንደገና ደግሞ ሙሉ በቃ መረጃዎቹ ናቸው። የሰሩትም ሙስሊሞች ናቸው። እንደገና ከሀዲስ ነው እንዳለ የተሰበሰበው ማለት ነው። ምንም ከሳይንስ ጋር የሚያገናኘው ነገር የሌለ ማለት ነው። ቃሲም ዩኒቨርሲቲ መቼም የክርስቲያኖች ነው አትለንም። ወይንም ደግሞ ኢንዶኔዥያ ማን ነው ያለው? እሱንም አሳያችኋለሁኝ። ጃካርታ አይነች ያለችው እሱንም ታዩታላችሁ። የት እንደተሰራ ሪሰርቹ ግልጽ ነው ማለት ነው። ስለዚህ ምንም ከሳይንስ ጋር የሚያገናኘው ነገር የለም። ሌላ መረጃ ልስጣችሁ። ሙስሊም ፖፑሌሽን ባይ ካንትሪ 2023 ላይ እንግባ እስቲ። ምን አለ መሰላችሁ? እዛ ላይ ደግሞ ሌላ ሚስጥር። አሁን ቶፕ 10 ካንትሪስ ዊዝ ላርጀስት ነምበር ኦፍ ሙስሊም ኢንዶኔዥያ ምንድነች ማለት ነው? የሙስሊም ሀገር ስለሆነች የነብዩዋን ጉድ በዓለማችን ላይ አንደኛ እስልምና ያለባት ሀገር ኢንዶኔዥያ ትባላለች። ያንን ጉድ ለመሸፈን ይሄንን ጽሑፍ አቅርባለች ማለት ነው። ጽሑፉን በጣም በሚያሳዝን ሁኔታ በኤስፒኤስኤስ አናላይዝ እንደማይሆን ግን አስቀምጠውታል። ስንቴ ነው የሞከሩት? 2 ጊዜ። ብሮ ንቃ እንጂ እስከ መቼ ነው የምታንቀላፈው? ጎግል ላይ የተጻፈ ሁሉ እውቀት እንደማይሆን ላሳየ። ጎግል ላይ የተጻፈን እውቀት አድርገህ የምትቀበል ከሆነ ይሄንን እውቀት አድርገህ እንድትቀበል እጋብዝሃለሁ። ስለ ዝንብ ለዝንባሞች ላስተምር ነው ይላል። ስለ ዝንብ ለዝንባሞች ላስተምር ነው ይላል። እፎይ ይላል እዚህ ጋር እዩት። ማነው እንትኑ ባለቤት? እፎይ ነው። ስለ ዝንብ ለዝንባሞች ላስተምር ነው ይላል። ውስጡ ምን እንደሚል ገብተን እናንብበው። ውስጡ እንደዚህ ይላል። የሙሄን የተረት ተረት አስተምሮ ለመደገፍ ሙስሊሞች የሚላላጠው ጭዌ ዝንብ መድኃኒት ነች አሉን። ካካካካ ይህን የምጽፈው በቲክቶክ ላይ የጎግል እውቀት ይዞ ዝንብ መድኃኒት አላት ለሚል ወዳጄ ነው። ምክንያቱም ጎግል ላይ ማንኛውም ሰው የራሱን ሐሳብ መጻፍ እንደሚችል ለማሳወቅ ስለምፈልግ ይህንን ጻፍኩላችሁ። በእርግጥ ያመጣው ጽሑፍ እኔ እዚህ ከጻፍኩት በምን ይለያል? የት ዩኒቨርሲቲ የተሰራ ጥናት እንደሆነ ነግሯችኋልን? እኔ እዚህ ጋር የፈለግኩትን ብጽፍ ሳይንሳዊ ተቀባይነት ይኖረዋልን? የኢትዮጵያ ሙስሊሞች ከምር አሳዘናችሁ። ሰላም፣ እንዴት ናችሁ? ዛሬ እስቲ ከቁርአን ድግምትም አናስጀመረ ሰይጣንስ በቁርአን ምን ቦታ አለው የሚለውን የምንመለከት ይሆናል። ምክንያቱም አንዴ ነካክተውናል። ቅድሚያ ግን እችና አሮጊት ስሟል። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እንደ እምነት እንደ እውነት እንደ ትልልቅ አባትነት የቅበትን ማህበረሰብ ልታመሰግን ይገባል። ይህን ያህል ጊዜ ደጋሚዎችን ታግሳ ኖራለች። ይህን ያክል ጊዜ ማለት ነው። ሚዎቻችሁ፣ ጠንቋዮቻችሁ፣ ደብተራዎቻችሁ እንዳይጋለጥባችሁ ምንድን ነው የምትሉት? ትደባብቃላችሁ። አሁንም ቢሆን ስንቴ ቅበት ላይ ደጋሚዎቻችሁን አሳልፍ ውሸት ሲደጋገም እውነት ይመስላል እንደሚባለው ቻሮጊት የእነሱን ወደኛ ልታላክከው ሞክራለች። እስቲ ቁርአናቸው ምን ይላል ብለን የፈተሽን እንደሆነ ግን የላሚቷ ምዕራፍ ወይንም ሱራ አልበቀራ ምዕራፍ 2 ቁጥር 102 ላይ አላህ ራሱ ማሩትና ሃሩት የሚባሉ 2 መላእክቶችን ልኮ ድግምትን እንዳስተማረ በሱ ፍቃድ እንዳስተማረ
የሚናገር አያለ። ባልና ሚስትን እንዲያለያዩ አደረጋቸው ማለት ነው አላህ ፈቅዶ ራሱ። ስለዚህ የድግምት ፈቃጁ ራሱ አላህ ነው ማለት ነው። ሌላኛው ግን በጣም የሚያሳዝነው ምዕራፍ 72ኛው ወይንም ደግሞ የሱራ አልጂን የሚባል አለ፣ የጋኔኖች ምዕራፍ ማለት ነው። በእኛ ከመጽሐፍ ቅዱስ ላይ ከኦሪት ዘፍጥረት እስከ ዮሐንስ ራእይ ብትፈልጉ አንድ መጽሐፍ እንኳን የጂኒ መጽሐፍ ወይንም ደግሞ የጋኔን ምዕራፍ የሚባል የለም። አንዲት እንኳን ከመጽሐፍ ቅዱስ ላይ የጋኔን ምዕራፍ የሚባል ሊያመጡ አይችሉም። ድግምት ማለት በባህሪው አንድ ነገር ሲደጋገም ማለት ነው። ለምሳሌ በቤተ ክርስቲያን ውስጥ መዝሙረ ዳዊት ይደገማል። ያ ማለት ጸሎት ማለት ነው። አንዴ ተተጸለየ ችግር የለውም። ሁለተኛ ሲሆን ግን ተደገመ ይባላል። ሶስቴ ሲሆን በቃ ተደጋገመ ይባላል። ስለዚህ በቤተ ክርስቲያን ውስጥ ዳዊት ሊደገም ይችላል። የጸሎት መጽሐፍቶች ይደጋገማሉ። ያ ሲደጋገም ጸሎት ይባላል። የሴጣንን ስም መደጋገም ከሆነ ደግሞ እሱ ጥንቆላ ወይም ድግምት ይባላል። ስለዚህ ሙስሊሞች ቁርአንን ደጋግመው በቃላታቸው እንደሚሉት ይናገራሉ። 72ኛው ምዕራፍ ታዲያ የጂኒዎች ምዕራፍ ይባላል ወይንም የጋኔኖች ምዕራፍ ይባላል። የጋኔኖችን ምዕራፍ በደጋገማችሁ ቁጥር እየደገማችሁ ነው ማለት ነው። በጣም የሚያሳዝነው እና የሚገርመው ደግሞ በዚህ 72ኛው ሱራ ቁጥር 1 እስከ 2 ጂኒዎች ራሳቸው ቁርአንን እንደሚያዳምጡ እንደገና ደግሞ ሙስሊም እንደሆኑ ራሱ ይናገራል። አላህን እንደሚገዙ እንደገና ሙስሊም ራሳቸው የሙስሊም አማኝ እንደሆኑ ጋኔኖች ወይንም ጂኒዎች ይናገራል። ቁጥር 3 ላይ ደግሞ በጣም ያስቃችሁ አላህ ልጅ የለውም ሚስት የለውም፣ አላህ ሚስት የለውም ያሉት ጂኒዎችና ጋኔኖች ናቸው። ሴጣን መቼም እውነተኛ መስካሪ ሊሆን አይችልም። መቼም ማለት ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንደሚናገረው ሐሰተኛ የሐሰት አባት ነፍሰ ገዳይ ነው ዲያብሎስ ማለት ነው። ስለዚህ ጂኒዎች ወይንም ጋኔኖች አላህ ሚስት የለውም ልጅ የለውም ብለው የተናገሩት በዚህ ምዕራፍ ላይ ነው። ሌላኛው በጣም ያስቀውና በዚህ ምዕራፍ ላይ ቁጥር 19ኛው ላይ ነቢያቸው ነቢዩ መሐመድ የአላህን ስም ሲጠራ ጋኔኖች የሚሸሹ ይመስሏችኋል ወይንስ የሚጠጉት? እንግዲህ አስቡ። የፈጣሪን ስም ስትጠሩ ነው ያልኳችሁ። ጋኔን ወይንም ጂኒ ወደ እናንተ ይቀርባል ወይንስ ይሸሻል? ይሄ ማንኛውም ጤናማ አይምሮ ያለው ሰው የፈጣሪውን ስም ሲጠራ ሴጣን እንደሚርቀው ጂኒ ሆነ ጋኔን ሆነ እንደሚሸሻው ነው የሚያውቀው። ነቢዩ መሐመድ ግን ልክ የአላህን ስም ሲጠራ ጋኔኖች ተረባርበው ወይንም አንድነት ተሰባስበው ይቀርቡት ነበረ። ቁጥር 19ኛው ላይ ይናገራል ማለት ነው። ስለዚህ ደጋግመው ይሄንን ምዕራፍ ባሉት ቁጥር ደጋሚ እንደሆኑ እየነገሩን ነው ማለት ነው። በእኛ መጽሐፍ ቅዱስ ላይ ግን አንድም ቦታ ላይ ጂኒ ወይንም ሴጣን ወይንም ጋኔን ክርስቲያን አማኝ ነው የሚል የለም። ወይንም ደግሞ ስለ ሴጣን ወይንም ጋኔን የፈጣሪ መስካሪ ሊሆን አይችልም። ምክንያቱም ሐሰተኛ ስለሆነ ኢየሱስ ክርስቶስ ሴጣንን ከሰዎች ላይ ሲያወጣ ራሱ ስለ እሱ ሲናገሩ አንተ የእግዚአብሔር ልጅ እውነተኛ እንደሆንክ እናውቃለን ምናምን ሲሉ ዝም በልና ውጣ እያለ ነበረ ሲያባረራቸው የነበረው። እዚህ የእነሱ መጽሐፍ ላይ የእነሱ ቁርአን ላይ ግን ጋኔንና ጂኒ መስካሪ ነው፣ አማኝ ሙስሊም ናቸው። እንደገና ደግሞ የአላህን ስም ሲጠሩ ሮጠው ወደ ነቢያቸው እንደሚመጡ ወይም እንደሚቀርቡት ክፍሉ ይናገራል። ስለዚህ ድግምት ማለት አንድን ነገር የሴጣንን ስም ደጋግሞ መጥራት ከሆነ ይህንን ምዕራፍ ደጋግማችሁ ባላችሁ ቁጥር እየደገማችሁ እንደሆነ ልብ ልትሉት ይገባል። ሙስሊሞች ወንድሞቻችን ናቸው። የጾታውን ጉዳይ ወደፊት እንመጣለን። ሴቶቹ እህቶቻችን ናቸው። አቡ ሃይደር የጂኒ ወንድም አለው። አቡ ሃይደር የጂኒ እህት አለው። ሲንግል ቨርስ ከቁርአናችሁ ላይ ኢየሱስ ክርስቶስ ወይንም የክርስቲያኖች አምላክ ጥንቆላን አስተምሯል የሚል አትሰጡኝም። አንዲት ቨርስ አትሰጡኝም። የክርስቲያኖች አምላክ ጥንቆላን እንዳስተማረ ሰሞኑን ክርስቲያኖችን ለማጥቃት ፐርፐስሊ ታስቦበት ጥንቆላ መተት አሰራችሁብን በሚል ቤታቸውን ማፍረስ እየሰራችሁ ያላችሁ ስህተት ነው።
በእኛ ዘንድ ጥንቆላ፣ ሟርት፣ ድግምት አይሰራም። የተመታ ነው በክርስቶስ ኢየሱስ ስም። ፊልጵስዩስ ምዕራፍ 2 ቁጥር 9 እስከ 10 በሰማይ በምድር ከምድር በታች ሁሉ በክርስቶስ ስም ይንበረከካሉ። ኢየሱስ ስም ኃያል አምላክ፣ ሁሉን መግዛት የሚችል፣ ሁሉም ማድቀቅ የሚችል፣ ሁሉም መተባበር የሚችል ነው። በእርሱ ለሚያምን የዘላለም ሕይወት የሚሰጥ ዮሐንስ ምዕራፍ 3 ቁጥር 16 በእሱ ለሚያምን የዘላለም ሕይወት የሚሰጥ ነው። በእኛ ዘንድ ድግምት ሟርት አይሰራም፣ የተመታ ነው። ማርቆስ 16 ቁጥር 17 ለሚያምኑ እኚህ ምልክቶች ይከተሏቸዋል ይላል። አጋንንትም በስም ያወጣሉ ይላል። ያ ስም ማን ነው? ከስም በላይ ከስሞች ሁሉ በላይ ሆነ ከሰማይ በምድር ከምድር በታች ኢየሱስ የሚባል ስም አለ። እኛ የእግዚአብሔር ልጆች ነን፣ የፈጣሪ ልጆች ነን። ሮሜ 8 ቁጥር 15 እንደሚናገረው አባት ሆይ ብለን የምንጠራበትን መንፈስ ተሰጥቶናል። አዎ ያ አባት ነው። ጌታዬን እኔ አባቴ እለዋለሁ፣ አምላኬን አባቴ እለዋለሁ፣ ፈጣሪን አባቴ እለዋለሁ። አንተ አትችልም። ማቴዎስ 6 ቁጥር 9 ሉቃስ 11 ቁጥር 2 ዘወትር በጸሎቴ አባታችን ሆይ እንለዋለን። የአባት ማን ነው? የሰላም አለቃ የሆነ የዘላለም አባት የሆነ ፍቅር የሆነ ማን ነው? ኢሳይያስ 9 ቁጥር 6 አለቅነትን የተሸከመ ፍቅር የሆነ ያ ማን ነው? ክርስቶስ ኢየሱስ ይባላል። ሁሉም መግዛት የሚችል፣ ሁሉም መተባበር የሚችል፣ ሁሉም ማድቀቅ የሚችል፣ አጋንንት በስሙ የሚንበረከኩለት ማን ነው? ክርስቶስ ነው። ወዳጄ ና ወደ ህይወት፣ ና ወደ ብርሃን። ከጨለማ ውጣ። በሞቱ አድኖናል። በሞቱ የጠብ ግድግዳን አድቅቆ ሰባብሮልናል፣ ከፍቶልናል። ከሰይጣን እስራት ነፃ አውጥቶናል። ኢሳይያስ ምዕራፍ 53 ላይ ከቁጥር 1 ጀምራ አንብበው። በእርሱ ሞት እኛ ህይወት አግኝተናል። በእርሱ ሞት እኛ ሰይጣንን ድል አድርገናል። ሰይጣንን እንቀጠቅጠዋለን። እኛ ላይ ኃይል የለውም፣ ብርታት የለውም፣ ስልጣን የለውም። እኛ የክርስቶስ ነን። እኛ የብርሃን ልጆች ነን። እናንተ ግን ይላል ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እናንተ ግን የጨለማ ልጆች ናችሁ፣ የዲያብሎስ ልጆች ናችሁ ይላል። ስለነኛዎቹ ሲናገር የእርሱ ስራ ልታደርጉ ትወዳላችሁ። አስቀድሞ ነፍሰ ገዳይ ነበረ፣ እናንተም እንደሱ ነፍሰ ገዳይ ናችሁ ይላል። ስለሚያምኑት ሲናገር ዮሐንስ ወንጌል ምዕራፍ 16 ቁጥር 1 ጀምሮ እንዳትሰናከሉ ተጠንቀቁ ይላል። የሚገድሏችሁ ይመጣሉ ይላል። ያርዷችኋል ይላል። ሲያርዷችሁ እግዚአብሔርን ያገለገሉ ይመስላችኋል ይላል። በማረድ እግዚአብሔርን አታገለግልም፣ ፈጣሪን አታስደስትም። በማረድ ና ወደ ብርሃን። ታጋንንት ስራት እንድወጣ ና ውጣ ከዚህ ጨለማ ውስጥ። ክርስቶስ ብርሃን ነው። አጋንንት በስሙ የሚንቀጠቀጡለት ኃያል አምላክ ነው። ፍቅር ነው። እኛም በፍቅር ነው የምንከተለው። እንደሚታረዱ በጎች ተቆጠርን ይላል ሮሜ 8 ቁጥር 36 ጀምሮ። ዘወትር ደማችንን እያፈሰስን የምንከተለው የገባን እውነት ስላለ ነው። የዲያብሎስ መጫወቻ አንሆንም። በእኛ ዘንድ ድግምት ሟርት አይሰራም፣ የተመታ ነው አባቴ። ስለዚህ ክርስቲያኖችን ለማጥቃት ፐርፐስ ሊታስቦበት ልክ ሴጣን እኛ እንደምንጠራ ተደርጎ የሚሰራው ናሬሽን መቅረት አለበት። እንግባ እስቲ ወደ እናንተ። መናገር አንፈልግም ነበር፣ ግን ክፉ ታናግሩናላችሁ። በሁሉም እንደ ሐዲሳችሁ አስተምሮ እኮ በደም ስሮቻችሁ ውስጥ ሴጣን ይዟዟራል። ሳሂህ አልቡኻሪ 3269 ላይ የተዘገበ ነው። ሱና .com ላይ ግባና ሰርች አድርገው። ታጣሁን ናና ጠይቀኝ። ቡኩ ካለ ቡክ ነምበሩ እነግርሃለሁ በኋላ። ሁሉም ሙስሊም ሲወለድ ሴጣን አለበት ይላል እኮ አዲስ። ታዲያ አስቀድሞኑ ስትወለድ ሴጣን እንዳለብህ ከተነገረ ሴጣን ተደረገብኝ የምትለው እና አሁን እኔ የምከስብኝ ምክንያት ምን አለ?
ይሄም የተዘገበልህ ነው። ሁሉም ሙስሊም ሴጣን እንዳለበት ይናገራል አዲሳችሁ። ሁሉም ሙስሊም ስትወለዱ ጀምሮ ህፃን ልጅ ያለ ሰው ሴጣን ስለሚነካው ነው ይባላል። ሳይ ሙስሊም 2814 ኤል የተዘገበ ነው። ስለዚህ እኔን አሁን ልወቅሰኝ አይችልም። በዚህ አንተ ስትወለድ ሴጣን የነካ እኔ መተት አድርጌብህ ነው? እኔ አስደግሜብህ ነው? ወይንስ አላህ አድርጎብህ ነው? ሴጣን ያልነካቸው ሁለት አካላት ብቻ ናቸው በእስልምና፣ እነሱም ኢሳና ማርያም። ከዛ ውጪ ሴጣን ያልነካው አምጣልኝ እስቲ። የለም። ሁሉም ላይ ክርስቲያኖች መተት አድርገውባቸው ነው ሴጣን የነካቸው። ይሄም የተዘገበልህ ነው። ሳይ ሙስሊም ሳይ አልቡሃሪ 3286 ላይ ያለ ሐዲስ ነው። ማታ ትተኛለህ። ማታ ስትተኛ ሴጣን እዚህ ላይ ግብብዳ ቋጠሮ ያስቀምጥብሃል ይላል። ግብብዳ ቋጠሮ ያስቀምጥብህና ነቅተህ ከተነሳ አንደኛውን ቋጠሮ ያነሳል። ተጣጠብክ፣ ሁለተኛውን ቋጠሮ ያነሳል። ሶላት ከሰገድክ ሶስተኛውን ቋጠሮ ያነሳልሃል ይላል። ሳሂህ አልቡሃሪ 3269 ላይ የተዘገበ ሐዲስ ነው። እናንተ በተኛ ቁጥር እኔ ሴጣን እየላኩብህ ነው ቋጠሮ የሚያስቀምጥብህ። ማታ ተኝተህ ቶሎ ማትነሳ ከሆነ ጆሮ ውስጥ እዚህ ውስጥ ሽንቱ ሴጣን ይሸናል፣ ይጸዳዳባል ይላል እኮ ሐዲስ። ሳሂህ አልቡሃሪ 3270 ላይ የተዘገበ ሐዲስ ነው። ሴጣኑን እኔ ልኬው ነው ሽንቱ የሚሸናብህ መጥቶ። ሃይ እንከባበር እንጂ ጠዋት ስትነሳ ብቻ ውዱ ታደርጋለህ። ምክንያት ሴጣን እዚህኛው ፓርት ላይ ያድራል ስለምትባል ነው። ሳሂህ አልቡሃሪ 3295 ላይ የተዘገበ ሐዲስ ነው። ስታዛጋ ብለህ ስታዛጋ ከሴጣን ነው ይልሃል። አንተ እንድታዛጋ እኔ ሴጣን ልኬብህ ነው? ይስቅብሃል ሴጣን አንተ ስታዛጋ ይልሃል ሐዲስ። ሳሂህ አልቡሃሪ 3289 ላይ የተዘገበ ነው። አህያ እንኳን የሚጮኸው አህያ ወንድ አህያ ቢጮህ ሴት አህያ አይቶ ነው እኛ የምናውቀው፣ ወይም ጠግቦ ነው የሚያናፋው። ግን ሐዲስህ ምንድን ነው የሚለው ነው? ሴጣን አይቶ ነው የሚለው። ስለዚህ አንተ አህያ በጮኸ ቁጥር እኔ ሴጣን ልኬበት ነው? ሳሂህ አልቡሃሪ 3303 ላይ የተዘገበ ሐዲስ ነው። በጣም የሚያስቀው ኒቃቢስ ሴቶች ሙስሊሞች አብዛኞቹ ይወድቃሉ። ለምን? ጅኒ ስላለባቸው ነው። ጅኒ ወንድማችን ነው፣ ጅኒ ዘመዳችን ነው ትሉ የለ እንዴ? አቡ አይደር ብሎ የለ እንዴ? እስቲ ሶላት ስትሰግድ ፈስህን ከፈሳ ምክንያቱ ምን እንደሆነ ታውቃለህ? ሐዲስ ምንድን ነው የሚለው? በጀርባ ከተኛ በሆድህ ከተኛ ወንዶች እንዳይተኙ የሚከለከሉት ለምንድን ነው? ሴቶቹን ሴጣን ይገናኛቸዋል ይለ የለ እንዴ? ድግምትን ያስተማረውስ በእስልምና አላህ ራሱ አይደለም እንዴ? እሺ 7 የምር የበላ ድግምት አይነካውም ብሏል ነብይ። ሳሂህ አልቡሃሪ 5445 ላይ 7 የምር ለምን አሰጧቸውም ከድግምት እንዲድኑ? ወይንስ ድግምት የምታስጥሉት ንጹሐንን በማረድና በመግደል በማስፈራራት ነው? ይሄ ለጽንፈኞች ብቻ እንዲደርስ ነው። ሁሉንም አይመ በጣም አሳዛኝ መረጃ ነው የምነግራችሁ። በሶሌ ኔጌሌ በምትባል የገጠር መንደር ላይ ንጹሃን ኦርቶዶክሳውያን ባለሀብቶች ታዋቂ የሆኑ እየተገደሉ ነው። ይህ ግድያ እየተፈጸመባቸው ያሉት ኦርቶዶክሳውያን ተመርጠው በጽንፈኛ ዋሃቢዎች ነው። ሶሌ ኔጌሌ ማለት የምትገኘው ከአዲስ አበባ አዳማ፣ ከአዳማ አሰላ፣ ከአሰላ ቦቆጂ ማለት እነ ደራርቱ እነ ቀነኒሳ የተወለዱባት ከተማ ነች። ከቦቆጂ ጎቤሳ ወይንም ሽርካ የምትባላለች። ከሽርካ የአንድ ሰዓት መንገድ ሶሌ የምትባላለች። ሶሌ ኔጌሌ ማለት በሶሌ ዙሪያ የሚገኙ ገበሬዎች የሚኖሩባት መንደር ነች። በዚህ አካባቢ ላይ ኦርቶዶክሳውያን እየታረዱ ነው። ለምሳሌ አንድ ግድያ ልንገራችሁ። በጣም ዘግናኝ የሆነ በዚህ ወረዳ ላይ ተፈጸመን። አንዲት እመጫት ልጇን እያጠበች ሳፋ ውስጥ በነበረችበት ቅጽበት ላይ እነኚህ ነፍሰ በላዎች መጥተው ማጅራቷን ቀንጥሰው በመጣል ሄደዋል። ሕፃን ልጁ ሳፋ ውስጥ እንዳለ ሌሊቱ ሙሉ ውሃ ውስጥ ተዘፍዝፎ ጠዋት ተገኝቷል። በጣም ልብ ይሰብራል።
ይሄ የሆነው ከዓመት በዓል በፊት ነው። ይሄንን የቀበሩ ደግሞ ለምሳሌ መመሪያ አበበ የሚባል በጣም ታዋቂ ትሁት መልካም ሰው የሆነ በቀብሩ ላይ የማጽናናት ንግግር አድርጎ ነበረ። አንገዳደል፣ ሟችም ይሞታል፣ የንጹሐን ደም እንዲሁ አይፈስም የሚል ንግግር ስላደረገ ብቻ ትናንት ወዲያ ማለትም በሁለት አርደውታል፣ ገለውታል። እሱም ብቻ አይደለም 3 ሰዎችን ያረዱት። ትናንትና ማለትም በ3 ሐሙስ ማለት ነው። ዛሬ 40 አይደለ 4 ትናንትና በ3 ለቀብር የሄዱትን የኦሮሚያ ፖሊስ በትኗቸዋል። ምክንያቱም እኚህ የገቡትን ኃይሎች ተዋግተን አንችላቸውም ህዝብ ከሚበዛ ብለው ቀባሪዎችን ነው የበተኑት። ትናንትና ለዛሬ አጥቢያ በ3 ለ4 አጥቢያ ማለት ነው እንዳለ ገበሬው ቤቱን ጥሎ ተሰዷል። ሶሌ ሚካኤል የሚባል ቤተክርስቲያን ያደሩት የኦሮሚያ ልዩ ፖሊስ ገብቶ ወዲያው ተመልሷል። ገበሬው አሁንም ስጋት ውስጥ ነው ያለው። 6 ኦርቶዶክሳውያን ታርደዋል። የተወሰኑት ቆስለዋል። የቆሰሉት አሰላ ሆስፒታል ሪፈር ተብለው ሕክምና ላይ ናቸው። አንደኛዋ ነፍሰ ጡር የነበረች ጭንቅላቷን ከኋላ በሰደፍ መተዋት ደም በአፍንጫዋ በጆሮዋ ሲፈስ አድሮ ከፍተኛ ኮማ ውስጥ ገብታ ካሰላ ወደ አዳማ ሪፈር እንደተባለ ሰምቻለሁ። መንግስት ለነኚህ ንጹሃን ሊደርስላቸው ይገባል። እየታረዱ እየተገደሉ ያሉት አንደኛ ታዋቂ የሆኑ ኦርቶዶክሳውያን ገንዘብ ያላቸው እንዲሁም የሃይማኖት አባቶች ተመርጠው ነው። ግድያው ዘርን ታርጌት ያደረገ አይደለም። ከሞቱት ውስጥ ኦሮሞዎችም አሉበት።